ሰላም ነኝ አባት። ሰላም ነኝ አባት። አታሽቃብጥ፣ ወደ ጉዳይ ግባ። መታወቂያ ማውጣት ፈልጌ ነበር። እንኳን ፈለክ ነገና። ትናንት እኮ ነገና ብለህ መልሰህ ነው የመጣሁት። ኦኬ፣ ትናንት ነው ልጅ ነህ እንዴ? አዎ፣ አስታወስከኝ? በአካል አስታወስኩም። ይሁን እሺ፣ መታወቂያ ማውጣት ፈልጌ ነበር። ፍላጎት ብቻ በቂ አይደለም ማለት ሁሉንም መረጃዬን እኮ ይዣለሁ። አንተ ምንድነው ወተት ጥቁር ነው ካልተባለ አይገባህም እንዴ? ወተት ጥቁር ነው እንዴ? ቆይ እሺ፣ እዚህ በምንድን ነው የመጣኸው? በእግሬ ነው። አዎ በእግርህ አይደለም። እሺ መምጣት ያለብህ በሌላ ነገር ነው። ማለት አልገባኝም። እንዴት አድርጌ ላስገባብህ? እሺ ፎቶ ይዘህ ጥሩ። መታወቂያ ሲይዛል? የኔ አባት መታወቂያ እኮ ነው ላወጣ የመጣሁት እኮ። መታወቂያ ያስፈልጋል። መታወቂያ ለማውጣት ምን አይነቱ? እሺ ንግድ ፍቃድ ይዛል? እኔ ነጋዴ አይደለሁም። መንጃ ፈቃድስ? ትቀልዳለህ እንዴ? መንጃ ፈቃድ እኔ በፈጣሪ ፈቃድ ነው የምኖረው። የኔ አባት ተማሪ ነኝ። መታወቂያውን ስትኛለህ አይሰጥም? በጣም ጮክ አፈላ። እኛ ቀበሌ እንኳን አፍልተህ በርድህን በመከራ ነው። ተመራቂ ተማሪ ነህ? አዎ። አየህ በዚህ ሰዓት ለአንተ የሚያስፈልግ መታወቂያ ሳይሆን ማስታወቂያ ነው። የስራ ስራ ልቀጠር መታወቂያ ጠይቀውኝ እኮ ነው የመጣሁት። አሁን ትሰጠኛለህ ወይስ አትሰጠኝም? ባልሰጥህስ? ባትሰጠኝ? አዎ እኮ መታወቂያውን ባትሰጠኝ? አዎ። ለምንድን ነው የማትሰጠኝ? አዎ እንደዛ ነው የሚያዋጣ። በል 8 ቁጥር ሂድ። 8 ቁጥር እኮ ናት ወደ አንተ የላከችኝ። ልታለቅስ በቃ ይሰጣል።